የመጨረሻው ማስጠንቀቂያ። ሰላም ጤና ይስጥልኝ። የዛሬው ልዩ መርሃ ግብራችን በጠቅላይ ሚኒስትር አብይ አህመድ ትላንትና በትግርኛ ቋንቋ የሰጡት ወሳኝና ጠንከር ያለ መግለጫ ይተነትናል። ጠቅላይ ሚኒስትሩ የህወሓትን ወቅታዊ ቁመና ቆሞ ቀር ስሎ የገለጹበት እንዲሁም በትግራይ ወጣቶች ህይወት ላይ የሚደረግ ቁማር እንዲቆም ያሳሰቡበት ይህ ንግግር ለቀጣዩ ለሀገሪቱ ፖለቲካ ምን ፍንጭ ይሰጣል? አብረን እንቆይ። ጠቅላይ ሚኒስትሩ በንግግራቸው በግልጽ የገለጹት ህወሓት በጊዜ ውስጥ መለወጥ ያልቻለና ቆሞ ቀር ስብስብ መሆኑን ተናግረዋል። ቡድኑ በሀሳብ የበላይነት ከማመን ይልቅ አሁንም በድሮ የጦርነት ትረካ ውስጥ መሸሸጉን ጠቁመዋል። በተለይ አዛውንቶቹ የህወሓት አመራሮች የትግራይ ወጣቶች ለጥፋት ከመማገድ እንዲቆጥቡ ያሳሰቡበት ነጥብ በትግራይ ህዝብ ዘንድ ትልቅ ትኩረት አግኝተዋል። የእነሱ ስልጣን እንዲቀጥል ሲባል ብቻ የወጣቱ ደም መፍሰስ የለበትም፣ የትግራይ ህዝብ የሚገባው ሰላምና ልማት እንጂ ጦርነት አይደለም የሚለው መልእክታቸው ለቡድኑ የቀረበ ቀጥተኛ ወቀሳ ነበር። ሌላው ትኩረት የሚስበው ነጥብ የህወሓት አመራሮች በይፋ ጦርነት ቢሰብኩም ከጀርባ ግን ስልጣናቸውን ለማስጠበቅ ወደ አዲስ አበባ ሽምግልና እየላኩና እየተመላለሱ ጠቅላይ ሚኒስትሩን እየተማጸኑ ናቸው። ይህ የሁለት ገጽታ ፖለቲካ የቡድኑን መዳከም የሚያሳይ እንደሆነ ይገመታል። ነገር ግን ከጠቅላይ ሚኒስትሩ ቃለ መጠይቅ የምንረዳው አንድ ትልቅ እውነት አለ። የፌዴራል መንግስቱ ትዕግስት እያለቀ ነው። ንግግራቸው ከንግግር ወደ ተግባር ምናልባትም ወደ ወታደራዊ እርምጃ ሊሸጋገር የሚችልበት እድል መኖሩን ፍንጭ የሚሰጥ ይመስላል። ህወሓትን ከዚህ በላይ እንታገስም የሚል ጠንካራ መልእክት የታከለበት ነበር። በትግራይ ህዝብ ስም የሚደረገው ንግድ ማብቃት አለበት ያሉት ጠቅላይ ሚኒስትሩ ቡድኑ ወደ ልቡ ተመልሶ የሰላምን መንገድ ካልመረጠ ውጤቱ የከፋ እንደሚሆን አስገንዝበዋል። እናንተስ የጠቅላይ ሚኒስትሩ ንግግር እንዴት ተመለከታችሁት? የፌዴራል መንግስቱ ቀጣይ እርምጃስ ምን ሊሆን ይችላል? ሀሳባችሁን በኮመንት መስጫው ላይ አጋሩን። ለዛሬ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን።